እንዴት ናችሁ? ዋና ጀማ ከፍሪጅ አይደለም የጀመርነው ላሽቃብጥ ብዬ ነው። እና ዛሬ የመጀመሪያው ቪዲዮአችን ስለሆነ ምንድነው የምናደርገው መሰላችሁ? ኢንትሮዳክሽን ነው የሚሆነው። ስለ ራሴ በደንብ ነግራችኋለሁ ምናምን ነገር እና ቁርስ አልበላንም። ስለዚህ ቁርስ ልንበላ የቁርስ ፕሮሰሱ አለ መሀል ላይ ምናምን ድንገት ፒክ አድርጌ የሆነ ነገር ነግራችኋለሁ። ገብቷችኋል? ስለዚህ እንደዛ እናደርጋለን። ኢንትሮዳክሽን ነው የሚሆነው። በደንብ ስለኔ አንዳንድ ነገሮች ምናምን ነግራችኋለሁ። ቁርስ ይበላል። ዩቱብ እኮ ጀመርኩኝ እኮ በቃ እና በዚህ ዩቱብ ሰራ በስልክ ይሄን ቪዲዮ እንዳትለቅ። ዴይ ኢን ዘ ላይፍ ኦፍ ለማታውቁ ሰዎች ቦይለር ይባላል። ቦይለር ከየት ነው መግዛት የምትችሉት? አለ ሱቅ አለ። ኦኬ እኔን ነው ለካ ማየት የምትፈልጉት። ይቅርታ እሺ፣ ጀማሪ ስለሆንኩ ነው። በቃ ነገርኩ እኮ እኔ ዩቱብ ጀመርኩ እኮ አልኩ። ትክክለኛውን ሳሚ ነው የምታዩት። እሺ ከዚህ በኋላ ምንም ምን የምደብቃችሁ ነገር የለም። ከዚህ ለምንድን ነው መሰላችሁ? እናንተ ምንድን ናችሁ? ዋና እንዲህ ልቅረጽላችሁ። አልቀርጽም አለ ልብላ አለ። አሁን 5 ሰዓት ሆኗል። ባይዘው 5 ሰዓት ሆኗል እና ምሳ አይደለም ሊሆንም ይችላል ግን ምሳ እያሰብን ነው። እንዲሁ ዝም ብለን ምሳ እስክናስብ ድረስ ነው እያሰብን። ምሳ እስከ ስንት ነው የምንቆየው? እስከ 10 እስከ 12 ከዛ 4 ነው የምንበላው ማለት ነው። ኤኒዌይስ እስቲ አልተወሰነም፣ ከተወሰነ እነግራችኋለሁ። እና ማንን እያየን ነው መሰላችሁ? ካለፉት 10 ዓመታት በኋላ እዚህ ጋር ጃኒ ስንት ሀገር ሄዷል? 21 ሀገር ሄዷል። እኔ ስንት ሀገር ሄጃለሁ? እኔ እስካሁን እኔ በምን አምናለሁ መሰላችሁ? መጀመሪያ ማለት ነው ሀገር ውስጥ ያሉትን የራስ ሀገር ውስጥ ያለውን እያንዳንዱን ቦታ በደንብ ማወቅ አለብህ። መጀመሪያ ሀገር ውስጥ ያለውን በደንብ ሙጥጥ አድርጌ ልጨርስና ከዛ በኋላ 1 2 3 እያለን እንቀጥላለን። ግን ሀገር ውስጥ ያለውንም እንዴት እንደምጀምር አዶኖ። ለምንድን ነው መሰላችሁ? በጀት ነው። ግን አሁን ከእናንተ ጋር ከዋና ጀማ ጋር ሆነ እንዞራለን። አይ ፕሮሚስ ዩ እንዞራለን። ቦሄዳ የሚለውን ቃል አብራራችኋለሁ። እሺ ቦሄዳ ምን ማለት ነው ፖይንቱ። ቦሂሚያን የሚባል ቃል አለ። ቦሂሚያን ማለት የቼክ ሪፐብሊክ ቋንቋ ነው። ኦኬ የቼክ ሪፐብሊክ ቋንቋ ነው እና a person who is interested in art እና unusual way of life የሚኖር ሰው ማለት ነው ቦሂሚያን ማለት ነው። ስለዚህ ከቼክ ሪፐብሊክ ነው ቃሉን የወሰድኩት። ወላለን ቃችንን ገዝተናል። ኢንስታግራም ላይ አካውንት እንትን ብዬ ኢንስታግራም ላይ የአካውንት ዩዘር ኔም ልከፍት ስም ጠፋብኝና ከዛ ነው ይሄ ቦሄዳ የሚባለውን ቃል ቦሂሚያን ከሚለው ወደ ቦሄዳ ቀየርኩት ማለት ነው። ፌስታል ተከልክሎ ዳቦ በዚህ ነው ይዤ የመጣሁት። ሁሉም ሰው ድሪም አለው እና የእኔ ሀሳብ ለምንድን ነው ይሄን ዩቱብ የጀመርኩት ሚለውን ቪዲዮ የመቅረጽ ምናምን ፍላጎቴ ከድሮም ጀምሮ። በረኛው ማን ባለፈውም አልከተትኩበትማ እና ያዝልኝ Saka, Tony, Trent, pressure. What pressure? በኢየሱስ የሰው ኳስ ቤት ጥዬ ቤቱን ታውቁታላችሁ። ዳቦን ያዘው እሺ፣ እንዳጠለው ገብቶ አቅም ነው እዚህ ቻይና ናቸው። አማርኛ ያወራሉ። አረ ወገን ሰው ያለ አይመስለኝ። እና ደግሞ ቻይኖች ናቸው መሰለኝ። 50 ሰዓት ነው ቻይና 50 ሰዓት ላይ ይተኛል። ቻይና ይለኛል። አረ አበሻ ናቸው። ሰላም ኳስ ቀደል ነበር። ይቅርታ እሺ፣ አግኝተነዋል። ኳሱን አግኝተነዋል። እና ደግሞ ቻይና አይደሉም።
ቻይና ብለህ ትሰክሰኛለህ። ቻይና ብለህ ይሰክሰኛል። እግዚአብሔርን እኔ የሆንኩትን እኔ የማውቀው አንተ ኳስ ተጫዋች ከዛ መተውና ሌላ ቤት ገባ ማለት ነው። ከዛ ሂጄ ቻይና ናቸው አለኝ። ከዛ ቻይና ቤት ተጨነኩኝ። ታውቃለህ ብናንኳኳ አይከፍቱ ቻይና ነገረው። ግን ከዳቦ ቤቶቹ ጋርም ተነጋገርኩ። ዳቦቹ እየደረቀ ነው አልኳቸው። ፓስታ ተወስኗል። ዩቱብ ማለት ነው በጣም ለረጅም ጊዜ የመጀመሪያ ሀሳብ ነበር። ግን ካሜራ ያስፈልጋል ምናምን ብዙ ነገሮች ያስፈልጋሉ በሚል ተልካሻ ምክንያት ሳልጀምር ቀርቻለሁ። ኤኒዌይስ አሁን ጀምረናል። እናንተም አሁን ማለት ነው ይሄ ቤተሰብ ኮሚኒቲ ነው የምንሰራው። ይሄ ነገር እያደገ የሚሄድ ነገር ነው። በጣም ሙድ ሚዝ ሰው ማለት ነው። አት ዘ ሴም ታይም ደግሞ ሙድ ሲያዝበት አይችልም። ላሳያችሁ። እኔ አመጣ እንዲ እነሱንማ አታድክማቸው። ይኸውላችሁ ይህን ቀን እንዳረሳ ባይዘ ዛሬ ፌብራሪ ስንት ነው? አንድ ሰዓትሽን ጊዜሽን ፌብራሪ 5 ዛሬ የመጀመሪያ ብሎጌ ነው። ብዙ ነገር አላረኩም። ያው ኢንትሮዳክሽን ምናምን ስለ እኔ የነገርኳችሁ። ይኸውልህ ሀሳቤ ምን እንደሆነ ታውቃለህ? እስከ ዲሴምበር እስከ መጨረሻው አላ በዚህ ዓመት እስከዛ ድረስ ብሎግ ለማድረግ ነው። እስከዛ ድረስ ብሎግ አድርጌ ደህና ነገር ካልመጣ የሆነ ደህና ነገር ካልመጣ ማለት ነው በዚህ ነገር ኮምፕሊትሊ አቆማለሁ። የአንድ ዓመት ጊዜ ሰግጬ ሰው የሚለኝን እያለኝ ከሆነ ሆነ ነው፣ ካልሆነ አልሆነም። ግን ስግጥላለሁ በቃ እስከ 2027 እስክንገባ ድረስ ማለት ነው። ዋና ጀማ ይመቻችሁ።